በመጀመሪያ ለኔ ከጎኔ ሆናችሁ ብርታት ለምትሆኑኝ ደጋግ ኢትዮጵያዊ ለናንተ ትልቅ ምስጋና አለኝ። ቃላት የለኝም። እንደማኮራችሁም በአላህ ፍቃድ ተስፋ አደርጋለሁ። በጸሎትና በዱዓ የሐናን ጉዳይ አግዙኝ። በተረፈ ሌላ ጉዳይ ምንድነው? በሐና ጉዳይ አደራችሁን ሁላችሁም የምትግዙት፣ የምትደክሙት፣ የምትተባበሩት እንቅልፋችሁን አጥታችሁ ስራችሁንም ትታችሁ ለሐና ነው። እኔም እንደናንተ ወንድማችሁ ለሐና ነው። በተግባር ላይ ብቻ እንገኝና ውስጥ ላይ ሐናን ይዘን ላይቭ ላይ ስናቀርባት ደስታዋን፣ ስቃይዋን፣ ህመሟን ይህን ያክል የኢትዮጵያ ህዝብ ፍቅር እንዳሳያት ከጎኗ እንደነበር ስትመለከት ስትስቅ እንድናይ በጸሎትና በዱዓ አግዙን፣ በተግባር ብቻ። በመቀጠል ሀበሻ ሐናን አንተና አንተ ብቻ ነው የገደልካት። በኔ እይታ ትናንትና ወዲያ ነው ትናንትና ነው የገደልካት። እንዳልሞተች ውስጥህ እያወቀ እንዴት ውስጥህ እንኳን ባያቅሙታለች ብለህ ብታምን ሬሳዋን ሲያሳዩህ ያንን አጽም ይቺ ሐና ናት ብለህ እንዴት አመንክ? የኛን ጭንቅላት እንደ ዶሮ ጭንቅላት ነው የተጠቀምክበት። የዶሮ ጭንቅላት ለራሱ እንኳን አራጅ እንዳይበላት ሲመሽ ጣላጣላውን የምትመለከተው ለመስፈር ቆጧን ትመለከታለች። ጭንቅላት ኑሯት በጊዜ ትገባ። ከሷ የባሰ እንደ በግ ነው የቆጠርከን። ተጫወክብን። ያን ያክል ምን አከራከረህ? እኔ ስላንተ እኮ ሁሉንም ነገር አውቃለሁ። ከኔ ምን የሚያመልጥ ነገር የለም። ሚስት ልብስ ነጋዴ ናት አይደለ? ተው ልብሷን በሰላም ተሽጥበት። ልጅን አሳድግ። የምታውቀው ነገር ሁሉ ከቻልክ ማገዝ ነው እንጂ እንዴት እንዲህ አይነት ምን ሲሆን እነሱ ጋር ተገንተህ የት እንደምታመሽ እነማን ጋር እንደምታመሽ ወዴት እንደምትሄድ ሁሉ ነገር በእጅ ቁጥጥር ስር ነህ። የማይሆን ነገር ውስጥ ነው የገባኸው። ስህተት ነው ያደረገው። ተጫውተህብናል። ማገዝ የምትፈልገው ነገር ሁሉ ካለ አግዘን። ለልጅህና ሚስትህን በሰላም ስራዋን ተስራበት። ተው እረፍ። ሐና እኮ እህትህ ነች። እህትህ እኮ ነች ሐና። አንተም እኮ ወንድማችን ነህ። አልጠላህም እኔ አንተን። ተግባርህን ግን ጠልቼዋለሁ፣ አወግዘዋለሁ። አንተነትህን ግን ኢትዮጵያ ውስጥ ከሆንክ ድረስ ደሜ ነህ እና ተው። ይቅርታ መጠየቅ ጥሩ ነው እያለ መጀመሪያ ግን ይሄን ማወቅ ነበረብህ። ሌሎቻችሁ ለመከፋፈል ምናምን የምትጥሩት ጉዳይ በሐና ዙሪያ እረፉ። መላው የኢትዮጵያ ህዝብ